ሰላም ጤና ይስጥልን እንደምናችሁ። አሁን የሚገኘው ሽንብጥ ሚካኤል ቀበሌ 13 ነው የሚገኘው። ምን እግር ጣለ ካላችሁኝ የሚገርም ትልቅ ታሪክ ልነግራችሁ ነው የመጣሁኝ። አሁን ሳይክል እየጋለብኩበት ያለሁት ቦታ በጣም ትልቅ ታሪካዊ ዳራ አለው። እሱ ምንድነው? ከአጼ ፋሲል ጋር ይያዛል። አጼ ፋሲል እንግዲህ እንደምናውቃቸው የኢትዮጵያ ንጉሠ ነገሥት የነበሩ እንዲሁም ደግሞ ዋና መቀመጫቸውን ጎንደር አድርገው ለብዙ ጊዜ ኢትዮጵያን ያስተዳደሩ ንጉስ ናቸው ማለት ነው። እሳቸው እዚህ አካባቢ ሚካኤል ቤተክርስቲያን ከተሰራበት ከፍ ብሎ ትልቅ ወደብ ወይም ደግሞ ፖርት ነበራቸው፣ ጉምሩክ ነበራቸውና ምንድነው የሆነው? እሳቸው እንግዲህ ከተለያዩ ከኢትዮጵያ ክፍላት ሀገራት ወርቅ፣ ብር እንዲሁም የዝሆን ቀንድ መጥቶ ይከማችበት የነበረው ቦታ ከተከማቸም በኋላ ደግሞ በታንኳ ተጭኖ ወደ ደልጊና ጎርጎራ ይሄድበት የነበረው ቦታ መነሻው እዚህ ጋር ቅዱስ ሚካኤል ቤተክርስቲያን ከተሰራበት ትንሽ ከፍ ብሎ ነው ያለውና በጣም የሚገርም ታሪካዊ ቦታ ነው። ስንቶቻችን እናውቀው ይሆን? እኔ በቅርቡ ነው ያወቅኩትኝ። እስኪ የምታውቁት ኮሜንት ላይ ታሪኩን ሰፋ አድርጋችሁ የምታውቁትም ሰዎች ካላችሁ ኮሜንት ላይ እንድጽፉልኝ ጋብዛችኋለሁ ማለት ነው። ነገር ግን ፋሲል ብዙም እዚህ ጋር አልቆዩም። ያልቆዩበት አንድ ምክንያት አለ፣ ቦታ እንዲቀይሩ ማለት ነው። ይሄ ጉምሩክ ወይም ደግሞ ወደባቸው እንዲቀይሩ የተገደዱበት አንድ ምክንያት አለ። እሱን ምክንያት በክፍል 2 ይዤላችሁ እመጣለሁ። የምታውቁት እስከዛ ካላችሁ ኮሜንት ላይ እንዲሁም ሼር ኮፒ ሊንክ እያደረጋችሁ ለሌሎች አዳርሱ። አመሰግናለሁ። ክፍል 2 እና 3 ይቀጥላል። መልካም ጊዜ